ሀገራችሁ ታምራለች አልኳት። የመጀመሪያ ቃል ይሄ ነበረ። የቷን ሀገር? ደብረ ዘይትን። የደብረ ዘይት ልጅ አይደለም አለችኝ። አዎ የደብረ ዘይት ልጅ አይደለሁም። ከየት ነው የመጣው? የመጣውበትን ፕሮሰስ ነገርኳት። ቦርሳዬ ውስጥ የነበሩ የቻይና ዶክመንቶች፣ ፓስፖርት፣ የቻይና መታወቂያን አውጥቼ አሳየኋት። ይዛችሁ ነበር? አዎ የቻይና መታወቂያ ግቢ ውስጥ የምንመላለስበት ዶክመንቶች ነበሩ። አሳየኋት እና ታሪኬን እየነገርኳት ስንሄድ አለቀሰች። የምማረው ቻይና ነበር። ከቻይና ተባረሬ ነው የመጣሁት። በሱስ እንደሆነ አልነገርኳትም። ቻይና ነበር የማረው። ከቻይና ተባረሬ ነው የመጣሁት። ጎዳና ላይ ደብረ ዘይት ስኖር ነበር ብዬ አስረዳኋት። አለቀሰች፣ አነባች። መገናኛ ጋር ስንወርድ ቸኮሌት ትገዛችልኝ። ምግብ እንዳልበላው ስለነገርኳት እንደ ትናንት ቫለንታይን ዴይ ነበር እንደሆነም የተገናኘንበት ጊዜ እጇ ላይ ገንዘብ ስላልነበረ ቸኮሌት በ15 ብር ገዛችልኝ። ቸኮሌቱን በላው። ላምበረት መናኸሪያ ጠብቀኛለችኝ። እኔ ወደ ደብረ ዘይት ወስዳለሁ፣ እኔ ቤት ተከራይቼ አግዛለሁ አለችኝ። መቼ? ትንሽ ልጅ ናት። የዛኑ ቀን እንዴ? የዛኑ ቀን ተመልሼ እመጣለሁ አለች? አዎ የእግዚአብሔር ስራ። ኧረ በስመ አብ። ላምበረት መናኸሪያ ጠብቀኛለችኝ። እሺ አልኳት። ላምበረት መናኸሪያ ሄድኩኝ በእግር። እንዴ የሚገርም ታሪክ ነው። እንዴ አመንካት እንዴ? አዎ እንዴ ምርጫ የሚል ምን ኦፕሽን አለኝ? እንደዚህ የሚለኝ ሰው አይደለም፣ የሚያስጠጋኝ ሰው እኮ የለም። እንኳን አልቅሶ ታሪኬን የሚያዳምጥ አይደለምና አጠገቡ አስጠግቶኝ ቁጭ የሚል ሰው የለም እያልኩ ነው። ስለዚህ እሷ እንደሆነ እኔም ማመኗ እኔ ይገርመኛል። ቆይ መገናኛ ጋር ያወራችሁት? ኖ ሚኒባስ ውስጥ እያወራን መጣን። መገናኛ ጋር ስንወርድ እኔ ደብረ ዘይት ወስዳለሁ፣ ቤት እከራይልሃለሁ፣ እኔ አግዛለሁ፣ አይዞ አለችኝ። ቸኮሌት ተገዛችልኝ ሰጠችኝና ላምበረት መናኸሪያ ጠብቀኛለችኝ። እና እሷ ሄደች? አዎ እሷ ቦሌ ትሰራለች ዲኮር። ደርሼ መጣሁ አለችኝ። ሄደች። እኔ ደግሞ ላምበረት መናኸሪያ ገባሁ። ላምበረት መናኸሪያ ጠብቃት ጀመረ። በጠብቃት አትመጣም፣ ስልኳም አይነሳም። መሸ። እኔ ላምበረት መናኸሪያ ውስጥ ቁጭ ብዬ እርሳስ ከቦርሳ ውስጥ አውጥቼ ወረቀት ከመሬት ላይ አንስቼ ብዙ ነገሮችን ፕላን አድርግቻለሁ። ከዚህ በኋላ ብዬ እንደዚህ ሰርቼ እንደዚህ ተለውጬ ብዬ አሁን ትንሽ ፍንጣቂ ተስፋ ይቻለሁ። እስከ ማታ ብደውል ስልክ አታነሳም። መሸ። ማታ ላይ ከመናኸሪያው ውጡ ተባለ። ጥበቃው መጣና ትንጥዬ ስልክ ነበረችኝ። እሷን ስልክ ይዤ ሄድኩኝና አንድ ዱር አድርበት የነበረ እንትን ነበረ። እዛ ሰጧቸውና እዛ አደርኩኝ። የዛ ቀን ውጭ አላደርኩም። የዛ ቀን ሆቴል አደርኩኝ። 120 ብር ምናምን አካባቢ ነው። ስልኬን አስይዤ አደርኩኝ። በነጋታው ስልኬን ትቼላቸው ወጣሁ። መልሰው ብር የለኝም። መገናኛ ትናንትና የተለያየንበት ቦታ ላይ መጣሁ። ቸኮሌት የገዛችልኝ ባለ ሱቅ አለ። ከሱ ላይ ስልክ ወስጄ ድጋሚ ደወልኩላት። አታነሳም። ስልኳን ጽፈህ ይዘሃል? አዎ አስታውሰዋለሁ እስካሁንም። እና ብደውል አታነሳም። እና ለምን ተስፋ ሰጠችኝ አልኩኝ። እና ባይገርም እንደሆነም እዛ አካባቢ ጣሳ አለ እንደዚህ የሚቀመጡበት ልጆች፣ ሰዎች ተቀምጠው ቦምቦሊኖ ይበላሉ፣ ሻይ ይጠጣሉ። በጣም ደከመኝና ጣሳው ላይ ቁጭ አልኩኝና አንድ እናት መጣችና ምን ይምጣልች? አይ ምንም አልፈልግም ደክሞኝ ነው አልኳት። በል እንግዲህ ተነስ ከዚህ ጋር ደክሞኝ ነው ትላለህ እንዴ ብላ አስነሳች። ፖሉን ተደግፌ እስከ 6 ሰዓት ቆምኩኝ። ምን ያርክ ነው? ዝም ብዬ ቆሜ እየጠበካት ነው? አዎ ድንገት ከመጣች ከቀኑ 6 ሰዓት ላይ ባለሱቁ 0966 ይላልና 66 ቤት እየተደወለ ነው አንተን እንደ ደወልከው ብሎ ወጣ ሲል ድንግጥ አልኩኝ። አሁን እኔም ብዬ ተቀበልኩት። ሳናግራት የት ነህ አለችኝ። ለካሷ ማታ እዛ ተሰራበት ለነበረ ቦታ ለጓደኞቿ አስተማክራቸው ሌቦች ናቸው እንደዚህ ያሉ ይሰርፉሻል ምናምን ብለዋት አይ በቃ ምናምን ብላ ወሰነ ነበር። ግን ሌሊቱን ሙሉ አላስተኛ አለኝ አለችኝ። አሁን በቅርብ ነው እንግዲህ የምትነግረኝ። ሌሊቱን ሙሉ እንቅልፍ አጣው በቃ። እና ደወለችልኝ። የት ነህ አለችኝ። ትናንት ላይ የነበበት ቦታ አልኳት። መገናኛ መጣች። እየሮጠች መጣችና ጥምጥም አለችብኝ። አቀፈችኝ። ጥምጥም አለችብኝ። የሚገርም። ከዛ ያዘችኝና ወደ ላምበረት መናኸሪያ መጣን። ተሳፈረን። ወደ ደብረ ዘይት ይዛኝ መጣች። ስልክን ተውካት? እዛው ተውኳት። ስልክ የምን ስልክ? ወደ ደብረ ዘይት መጣን። ደብረ ዘይት መናኸሪያ ወረድን። መናኸሪያ አካባቢ ምግብ ምናምን እንደዚህ ይሸጣል በየአይነት ምናምን ቁጭ አልን። ምን ይምጣ በየአይነት፣ ሁለት በየአይነት ታዘዘ። ሁለቱም በየአይነት ጥርግ አድርጌ የበላው። አራተኛ ቀኔ ምናምን ነው እንግዲህ። እዛ ቀን አንድ ቸኮሌት ነው የበላሁት በነዛ ቀናቶች ውስጥ እንደነገርኩ። ጥርግ አድርጌ የበላው። እንዲጨመር ፈልጌያለሁ ግን ያው ሼም የሚያዘኝና ይጨመር ስለኝ አይ በቃ አልኳት። ትሪውን መላስ ነው የቀረኝ። ፋይናሊ ሁለት ምርጫ ሰጠችኝ። ቤት ልከራይልህና ትንሽ የፍራይ ሰጥቼ ምግብ እኔ እያመጣሁልህ ከዛ ስራ ለመስራት ምናምን ትሞክራለህ፣ ራስን ትቀይራለህ፣ ወይንስ እኔ ቤት ገብተህ ትኖራለህ አለችኝ። ብቻዋን ነበር የምትኖረው? ብቻዋን ነው የምትኖረው። የዲኮር ባለሙያ ናት። ከዛ ውጪ ደግሞ መስተንግዶ ትሰራለች።
ከዛ ደግሞ ትማራለች ኮሌጅ ነርሲንግ ትማራለች፣ ግማሽ ቀን ደግሞ ኮሌጅ ሰራለች። ቅዳሜና እሑድ ደግሞ ለሰርግ ዲኮር ሰራለች። ዲኮር ጥሩ ባለሙያ ናት በዛ ላይና ሁለት ምርጫ ሰጠች። ሳስበው እቺ ልጅ ቤት ተከራይታ ብታኖረኝ አንድ ቀን ቤት ኪራይ የምትከፍልልኝ ካጣው ድጋሚ ጎዳና ላይ ልወድቅ ነው። ስለዚህ እሷ እንደሆነ ጎዳና ላይ አትወድቅም፣ ካንቺ ጋር እኖራለሁ አልኳት።